የካቲት 12 ቀን እዚህ ጉለሌ ከዶክተር ላምቤ ሐኪም ቤት የሚባል ነበር በዛን ዘመን። አሁን እዚህ ፓስተር የተባለው ዩኒቨርሲቲ ፓስተር ከተባለ ጃርባ እመሆይ ደስታ ከሚባለው ሴት ቤት ተከራይቼ ኖር ነበር። እዛ እንዳለን የካቲት 12 ቀን ሆነ። ያ እልቂት በሚፈጸምበት ጊዜ አስቀድሞ ጣሊያኖች በአገር መኖራችን ስለሚያውቁ ይዞኝ ወደ እስር ቤት ወሰዱን። ከዛም ቀጥታ ወደ መቅደሾ ከጥቂት ጊዜ በኋላ ወደ መቅደሾ ወሰዱ። በስርዓት የተያዙት የካቲት 12 ቀን ነበር። ልክ የካቲት 12 ቀን ነው ከቤት ሆኖ ታስረው የተወሰዱት። አዎ ከዛ ከነበርኩበት ቤት ነው የተወሰዱት። ከዛ በፊትስ ታስረው ነበር? ከዛ በፊት አዎ ታስሬ ነበር። እኔ ከሆለታ ጦር ትምህርት ቤት ጠላት ሲመጣ ወደ ምዕራብ ወለጋ ሄደን ለቀምት አውሮፕላን ሲቃጠሉሉ ቡነያ ላይ ከዛ ከነበሩት ጦር መኮንኖች አንዱ ነበርኩ። በማይረግ መኮንንም ባሉን በጊዜው ከነሱ ጋር ነበር እና ከዛ የገነት ልጆች ወደ ጌራ በሚሄዱበት ጊዜ እነሱን ተከትዬ ህፃንም ቢሆን መሳሪያ አንስቻለሁ ከነሱ ጋራ እዛ ድረስ አብሬ ነበር። ደሞ እዚሁ ወደ ወለጋት ውስጥ ነው መሰለኝ ሲዋጉ በጥይት ቆስለዋል። ጌራ ላይ አሁን በሁለት ጥይት ቆስያለሁ። ከዛ ተነስተው ነው እንደገና ወደ አዲስ አበባ የመጡት ነው? የለም እዛ እንደቆሰልኩ ጦሩ ጣሊያን ገፍቶ ሲመጣ ጦሩ ተበትኖ በሚማረክበት ጊዜ እኔም ቁስለኛ እንደመሆነ መጠን ከሌሎቹ ጋራ ቦንጋ የሚባለው ሆስፒታል ቆየው። እዛ ቁስሌ ከዳንኩ በኋላ አዲስ አበባ አምጥተው ቀጣይ ለቀቁ። የተያዙ ለታና ወደ ስር ሲሄዱ የሚያስታውሱት ነገር አለ? ከዚህ መቅደሾ ከመቅደሾ ጣሊያን ሀገር ነው ናፖሊ ድረስ ነው ሄድኩ። በመርከብ ነው ሄዳችሁ? በመርከብ ነው ሄድኩ። መርከቡም ላይ እንደዛው እስር ቤት ነበረ ወይንስ እንዲሁ ተለቃቸው ነው? የለም እንግዲህ እዛ መርከብ ላይ መርከቡ ምድር ቤት አለው። እዛ ምድር ቤት ውስጥ የከሰል ቤት ነው። ከሰል በሚኖርበት ክፍል አለ። ከሰሉ በዚሁንና እዚህ ከሰሉ ፊት ለፊት ሰው የሚታጎርበት አለ። እዛ ውስጥ ነው የሚያጎሩን። ታዲያ ትንሽ ስቃ አለው፣ ሙቀት አለው። ምንም ከውጭ የሚታየን ነገር የለም። በመስታወት አልፎ አልፎ በሚታየን ጊዜ ባህር ብቻ ነው የሚታየው። ውሃ ነው ሲንቀሳቀስ ነው የሚታየው። ሙቀት ነው የሚሰማው። ከዛ በኋላ እንግዲህ ተወስደው እዛው ናፖሊ ደረስነ። ናፖሊ ስንደርስ አኛ ነው የምትባል ቀበሌ በደንብ ለግዞተኞች የተዘጋጀ ቦታ አገቡን። እዛ ውስጥ ነው መሰለኝ አንዱን የኢጣሊያ ወታደር እንደዚሁ እስረኞቹን የሚጠብቀውን የደበደቡት ነው። እንግዲህ እሱ ድብደባው በመጀመሪያ እዛ ውስጥ እንዳለን ሁለተኛ ዓለም ጦርነት ሲጀመር የእንግሊዝ አውሮፕላን እያመጣ ወረቀት ይበትን ነበር። ይሄ የሚበተነው ወረቀት የነ ሩዝቬልትን ፎቶግራፍ ይዘዋል። እነ ቸርችልን ታላላቅ መሪዎችን ፎቶግራፍ ይዘዋል። እንደ አጋጣሚ አንዱ ወረቀት መሬት ወርቆ አገኘው። ከዚህ ከመሐከላቸው አንዱ ሄዶ ለዘንበሬል ይባላል ጣሊያን ሄዶ ነገረው። ከእስረኞቹ አንዱ ነው? አዎ አንዱ ሄዶ ከኛ ጋር ከነበሩት እስረኞቹ አንዱ ሄዶ ነገረው። የምነግረውም ወረቀት እሱም ወረቀት አንስቷል የምነግረው። መጥቶ ጠየቀኝ። አላየሁትም ማለት መርመራና ጥያቄ ሲበዛ ያችን ያገኘሁት ወረቀት ሰጠው። ነገር ግን እሱ ሌላ ደግሞ አለ አምጣ ብሎ መማታት ሲጀምር እንግዲህ መቼም ያው መሞቱ አይቀርም ብዬ መልሼ መታሁት። ምኑ ላይ ነበር የመቱት? እዚህ መጅራቱ ነው፣ ጆሮ ግንዱ ስር ነው የመታሁት። እንደዚህ በቡጢ ነው። ይሄ እንደዛሬ ቦክስ ወይም ይሄ ጁዶ ምናምን አላውቅም። እኔ በቡጢ ነው እንዲህ የመታሁት። እንደ አጋጣሚ ሆኖ ወደቀ። ከዛ በኋላ ነው እንግዲህ በኃይል የተደበደብኩት። አዎ ከሱን ከደበደቡት በኋላ የፊትኝ እግሮንና እጆን ታስረው ከፎቅ ላይ ወርም የበቁት በዚሁ ምክንያት ነው። በዚህ ምክንያት በማግስቱ ነው እንግዲህ እሱ በእለቱን እዛ አደርኩ። በማግስቱ እዛ ላይ ታሰርኩና ከፎቅ ላይ ከሁለተኛ ፎቅ ላይ ወደ ታች እንደኳስ ወረወሩ። ነገር ግን ክንዴ ጀርባ መቼም የተገኘ ሲሚንቶ መሬቱ በአስፋልት የተሰራ ነው። የቆሰለውን እነሱ መልሶ አክሞ አዳንም። ከዳንኩ በኋላ ቦጀሪያሌ የሚባለው ወህኒ ቤት አገባኝ። ከዛ ቦጀሪያሌ ውስጥ እንዳለው ወደ ትሬያ የሚባል መሐከለኛ ኢጣሊያ ደግሞ የወሰዱን ከሌሎች ጋር
እንግዲህ ከዛ ላይ ከተወረወሩ በኋላ እጅና እግሮ ደቀቀ ወይስ እንዴት ነው? አዎ ለጊዜ ደንዝዟል። መቼም 1-2-3 ወር ድረስ ምንም ለመስራት አልችልም ነበር። አይንቀሳቀስም ነበር። ለመብላትና ውሃ ለመጠጣት ወይም እህል ለመብላት እንኳን እጄ እንደ ልብ አይታዘዝልኝ ነበር። አንዳንድ ጊዜም ይሄ ግራ እጄ ይሰማኛል። አሁን አንድ ጊዜ ደግሞ ምንም ሳይሰማዎት እንደዚሁ ከእስር ቤቱ ለመውጣት ይመስለኛል አብጃለሁ ብለው ነበረ እና ይህንን ያስታውሳሉ? አስታውሳለሁ። መቼም ይሄ የሆነበት ቦታውም ትሬያ ይባላል። መካከለኛ ኢጣሊያ ነው። ጠበቃና ትንሽ አስቀድሜ እንግሊዞች በአውሮፕላን በቦምብ በመትረየስ ለመደብደብ ሲመጡ አውሮፕላን ሲበላሽባቸው ሲወድቅባቸው በጃንጥላ እየወረዱ ሳንድዊች ነው የሚባል ተራራ በብዛት ተከማችተዋል የሚባል ወሬ ስለሚሰማ አርበኞቹ ወሬ ስለሚሰማ ለማምለጥ ሲፈልገው መንገድ አጣለሁ። መንገድ በሚያጣበት ስለሚያጣ ትንሽ ከጥበቃው እንዲቀልልኝ በምን መንገድ በሽተኛ ነው ብሎ እንዲተውኝ አበርኩ ብዬ ብዙ ጊዜ ተሰቃይቻለሁ። ነገር ግን በሱ ተጠቅሜበታለሁ። ግን እብድ አይደለሁም፣ ደህና ነኝ። አዎ እሺ። አብጃለሁ ብለው ከፈጸሟቸው አንዳንድ ነገሮች ውስጥ የሚያስታውሱት አለ? አስታውሳለሁ። የሚያስታውሰውም መጀመሪያ እስር ቤቱ ውስጥ ያለሁበት መስታወት ነበረ። እሱን ደብድቤ ሰባበርኩ። ቤቱ ተሰበረ አለቀ ተባለና ሐኪም እንዲመረምረኝ መጣ። ሐኪም ሲመጣ ሐኪሙን መታሁት። ሐኪሙ መጥቶ በሌላ ጊዜ ተመልሶ መጥቶ ሲጠይቀኝ እሱ ሲቆጣ እኔ እስቃለሁ፣ እሱ ሲስቅ እኔ እቆጣለሁ። ፍጹም ይሄ እብድ ነው ብሎ ወደ ሜዳን እንዲወጣ አደረገ። ወጣው። ለምን እንግዲህ ውጭ ወጣሁ እንደሆነ እኔ ዋና የምጠቀምበት የሚሄድበት የሚመለስበት መንገድ ለማየትና ለመሰለል በተለይ ደግሞ የቀሩት እስረኞች ጋር እንደ ልብ ለመገናኘት ነው። እዛ ላይ ታሪኩን እኔም ሳነብ እንደዚሁ መስተዋቱን ሰባብረው ውጪ ዘብ ይጠብቁ የነበሩትን ወታደሮች በመስተዋት ብዙ ቦታ አሳጥተዋቸዋል ነው እና ትክክለኛ ነገር ነው። እንደገና ደግሞ አስረው ይመስለኛል ሲሚንቶ ላይ ቀጠቀጡ። ሌላ ወደ ከተማ እንግዲህ በዛን ሰዓት ከእስር ቤት አውጥቶ ወደ ፖሊስ ጣቢያ ወሰዱኝ። እዛ ወስዶ ውሃ ያፈሰሱ ሲደበድቡኝ ምን ስሉ ውሃ ላይቴ ላይ ለቆ ያደርኩበት ቀን አለ። መሬቱ ሲሚንቶ ነው፣ ከላዋ ይፈሳል። ሌሊቱም ሆነ በማግስቱ መጥቶ አልሞተም ይሄ ጥቁር አለው አሁንም እያለ እያዩኝ በመስኮት እያዩኝ ተመልሶ የሄዱበትም ሰዓት አለ። ኮሎኔል ዶክተሩ ደግሞ መርፌ ያዞሎታል፣ ለእብዶች የሚሰጥ መርፌ ያዞሎታል። ያ መርፌ ሲታዘዝሎት እርሶ መድኃኒቱ ይጎዳኛል ብለው ትንሽ አልሰጉም? ምክንያቱም አልታመሙም እርሶ። እኔ እንደሚጎዳኛ አምናለሁ። ነገር ግን ከዚህ ከስቃይ ሁሉ ቢሞትም ፈቃደኛ ነበርኩ እና እግዚአብሔር ፈቃዱ ሆኖ የሰጠኝ ለኔ ልቅ እንደ ቪታሚን ሆኖ ሰውነቴን አዳበረ እንጂ ምንም የነካ ነገር የለም። ታሪኮን ደግሞ እኔ እንዳነበብኩት ከዛ ከታሪኮ ውስጥ በጣም ደስ ያለኝ ምንድነው እሱ ከእስር ቤት ለማምለጥ ያደረጉት ዘዴ ነው። እስቲ እሱን ደግሞ እንደዚሁ ቢያጫውቱን። በጣም እሱ እንግዲህ እዛ እስር ቤቱን በበር ለማምለጥ አይቻልም። እኔ ሁለት እድል ይጠብቅ ነበረ። አንድ በሩ ተከፍቶ እኔ ወደ ውጭ ወጥቼ ሽልኬ ለመሄድ፣ ሁለተኛ አውሮፕላን መጥቶ እንደዛው እንደተለመደ ሰፈሩን ወይም እስር ቤቱን በሚደበድብበት ጊዜ ለማምለጥ ሐሳብ ነበረኝ። እንዳጋጣሚ አንድ ቀን አውሮፕላን መጥቶ ዙሪያውን መብራት እየጣለ ቦምብ ጥል ጀመረ። በዛን ሰዓት የሚተኛበትን ብርድ ልብስ አለ የሚሰጡት ብርድ ልብስ፣ እሱን ቀዳድጄ ቆጣጥሬ መስኮቱ ብረት ላይ አስሬ በሱ ነው መሬት ለመድረስ የቻልኩት። ፎቅ ላይ ነበር? አዎ፣ ሶስተኛ ፎቅ ላይ ነበር። ግን ይሄ ከመሆኑ በፊት ከአንድ ዩጎዝላቪ ጁል ታች ከመባል ጋር አስቀድመን ተነጋግረናል። እንዲህ ያለ አጋጣሚ በሚመጣበት ጊዜ አንተም ቀደም ብለህ ብትወጣ እኔም ቀደም ብዬ ቢወጣ እንዲህ ያለ ቦታ እንገናኝ ብለን አብጄ ውጭ በወጣው ሰዓት ከሱ ጋር ቀጠሮ ነበረን። እሱም እንደኔ ያስብ ኖሮ በዛን ሰዓት እሱ ልክ ምድር ቤት ነበረ። ቀደም ብሎ ወጥቶ እዛ ውጭ ተገናኘን። ለማምለጥ ቻለ። መብራቱ በሙሉ ጠፍቶ ነበረ ያን ጊዜ? በሙሉ መብራት ከአውሮፕላን የሚወርድ መብራት እንጂ እነሱ የሚያበሩ መብራት በጭራሽ የለም። ጠፍቶ ነው። ወታደሮች ውስጥ እንዴት ነበር ያኔ?
እነሱ በየቦታው መትረየስ ይተኮሳል፣ ቦምብ ይጣላል። እነሱ ጥግ ይዞ ይጠባበቃሉ እንጂ መቼም በዛ ሰዓት እስረኞች ይወጣሉ ብለው አይጠብቁ። ራሳቸው ከቦምብና ከመትረየስ ለማዳን ነው የሚጠባበቁ። ከዛ እንግዲህ በመስኮት ያው የእርሶን ብርድ ልብስ ቀዳደው ከተለተሉ በኋላ ቀጣጥለው እንደ መሰላል ሰርተው በዛ ነው ወረን። ሁለት አንድ ብርድ ልብስ ይዤ ወርጄ ነበር። ሽቦ ደግሞ የተነጠፋል ሰው በእግሩ ሩጦ እንዳመልጥ። ይዤ የወጣሁትን ብርድ ልብስ ደግሞ እዛ ሽቦ ላይ ያነጠፍኩና እግሬን እንዳይዘኝ በቃ በሱ ላይ አመለጥ። ከአመለጡ በኋላ ወዴት ነው የሄዱት? ጥግ ያዝኩና ጁሌ 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 ብዬ ተጣራሁ። በዛን ሰዓት እሱ ይጠባበቀኝ ኖሮ ቀስ እያለ ግርግዳውን በእጁ እንዲህ የመታ እንድሰማ አድርጎ ወደ እኔ ተጠጋ። እጅ ለእጅ ተያዝነ። እሱም በዛ በብርድ ልብስ እኔ በያዝኩ ብርድ ልብስ ጎትተን ብርድ ልብሱን ይዘን አመለጥ። አንዱ ከኛ ጋር ለማምለጥ ሞክሮ ነበር። እሱ በጥይት ተመታና ቀረ። እኛ አመለጥ።